እና ይሄ የስራ መስክ ነው። የሽመልስ አብዲሳ መንግስት የከፈተው የስራ መስክ ነው። ሽመልስ አብዲሳ ኦሮሚያ ላይ ከተሾመ በኋላ ከኦሮሚያ አማሮች ጸድተዋል፣ ክርስቲያኖች ጸድተዋል፣ እስላሞች ጸድተዋል፣ የአማራ እስላሞች ጸድተዋል። አብይ ከመጣ በኋላ የክልል መስተዳድሮች አማራ ወደ 6ኛ ቀይሯል። ኦሮሚያ ግን በአንድ ሽመልስ ስራዋን እየሰራች ነው ማለት ነው። ይሄ አሁን እነዚህ የሚዘርፉበት ቦታ ጫካ የለም፣ ገደል የለም፣ ሜዳ ነው። የሰላሌ ሜዳ ላይ ነው የሚሰርቁት ማለት ነው፣ የሚዘርፉት ማለት ነው። የተለመደ ነው፣ የተደጋገመ በኢኮኖሚ ማድቀቅ ነው። እነዚህ የሚታሰሩት የሚያዙት ጥቆማ ይሰጣል። ጥቆማው ከአዲስ አበባ ነው የሚጀምረው። አዲስ አበባ እንጦጦ ኬላ ላይ እንዲህ አይነት መኪና መጥቷል፣ ይሄን ያህል ተሳፋሪ ነው ያለው፣ እንደዚህ ነው ያለው ተብሎ ይነገራቸዋል። በዚያን ሰዓት ትራፊኮቹ፣ ፖሊሶቹ ቦታቸውን ለቀው ይጠፋሉ። ራሱ ፖሊሱ ይሁን ምን ይሁን አይታወቅም፣ ቀይሮ ይመጣል፣ ተኩስ ይከፍታል፣ መኪኖቹን ያስቆማል። ውስጥ ያሉትን ያልሞቱትን ይዞ ወደ ጫካ ይሄዳል ማለት ነው። ሹፌር ግን ይገደላል። እና በተለይ ደግሞ መታወቂያው ላይ አማራ የሚል ከሆነ አለቀለት ማለት ነው። ከዚያ በኋላ ድርድር ይጀመራል። ጎጃሜ በሙሉ ተሰልፎ አንዳንድ ሚሊዮን ብር ይመደብበታል። መክፈል የቻለ ሚሊዮን ብር ከፍቶ ይችላል። መክፈል ያልቻለ ደግሞ በአሰቃቂ ሁኔታ ይገደላል ማለት ነው። በአሰቃቂ ሁኔታ ይገደላል። ኢትዮጵያ አብይ አህመድ ከመጣ በኋላ እንዲህ አይነት ልምምድ በዝቷል። ኢትዮጵያን አፍርሶ ቅድም አንተነህ እንዳለው ኢትዮጵያን አፍርሶ፣ ኢትዮጵያን ንዶ፣ ኢትዮጵያን ገሎ፣ ኢትዮጵያን አጥፍቶ፣ ልብ በሉ፣ ኢትዮጵያን አጥፍቶ አዲስ የምትገነባ ኦሮሚያን ለመገንባት እንዲህ አይነት ጭካኔዎች በህብረተሰብ ዘንድ በህዝቡ አይምሮ መስረጽ መቻል አለባቸው። ይሄ ያለ ጄኖሳይድ የሚፈጸመው እንዲህ አይነት ወንጀል የሚፈጸመው በመንግስት እርዳታ ነው፣ በአገዛዝ እርዳታ ነው። በአጠቃላይ ከሱሉልታ ወዲያ እስከ አባይ ማዶ ድረስ ነባሩ ኦርቶዶክሳዊ እምነት እንዲጠፋ እየተደረገ ነው። በአካባቢው የሰፈረው ሸኔ የሚባለው ቡድን በሰሜን ሸዋ የሰፈረው ሸኔ የሚባል ቡድን የት መጣውን ብትጠይቁ 2% ወይ 3% ከወለጋ ፕሮቴስታንት ኦሮሞ፣ 1% ደግሞ የሸዋ ዋቄፈና እና 0.ምናምን% ደግሞ በተሰራው ዳታ መሰረት ራሱ የሸዋ ኦሮሞ ሆኖ ኦርቶዶክስ ሆኖ ጠጫ፣ አረቂያ፣ ሰካራ። ስለዚህ ለእምነት ለሃይማኖት ለሀገር ደንታ የሌለው መንገድ መሪ ለማ 95% በላይ 96% የሆኑት የአሩሲ፣ የባሌ፣ የሐረርጌ፣ የጅማ የውሃብያ እስላሞች ናቸው። ሸኔ ተብለው ጉንጉን አድርገው ሸዋ የመጡት የሸዋ ኦሮሞ ኦርቶዶክስን፣ የሸዋ ኦርቶዶክስ አማራን ድምጥማጡን አጥፍተውታል። በሰሜን ሸዋ ብቻ በዚህ በሰላሌ በኩዩ በምናምን ብቻ ከ200 በላይ አብያተ ክርስቲያናት ተዘግተዋል። አቡነ ቀውስጦስ አይናገሩ። በ93 ዓመታቸው ይፈራሉ። ስለ ንብረታቸው ይፈራሉ፣ ስለ ሀብታቸው ይፈራሉ። ገና 100 ምናምን ዓመት መኖር ይፈልጋሉ። አይናገሩ። ቢዝነስ ነው እየተሰራ ያለው። አሯቅተውታል። ጨካኞች ናቸው። ስልጠናውን ወስዶ የመጡት ለማጽዳት ስለሆነ ዲሞግራፊ ለመቀየር ስለሆነ የሚመጡት ሸኔዎች ጨካኞች ናቸው፣ አራጆች ናቸው። መጀመሪያ አካባቢ ካህናቱን ያርዱ ነበረ፣ መነኮሳቱን ያርዱ ነበረ። ነገር ግን በግምገማ መሰረት አይ ከማረድ መጀመሪያ ማክሰር ተብሎ አሁን ለምሳሌ አንድ ካህን ይይዛሉ። ካህኑን ከያዙ በኋላ ብር ይጣልበታል። ስለዚህ ምዕመናን ተበድረው ተለቅተው 1 ሚሊዮን የተባለውን ይከፍላሉ። ያን ከከፈሉ በኋላ ይገሉታል። ካህኑ ምን አደረጉ? ኪሳራ መጡ። ገንዘቡን ወስደው ካህኑን ገለው አከሰሩ። የአቡነ ሀብተ ማርያም ገዳም ከደብረ ሊባኖስ
ጎጃም ስለሆነ ያስቀስፈናል ብለው ነው መሰለኝ ብሩን ተቀብለው ለቋቸው። አሁን ወደዛ አካባቢ ቤተክርስቲያን ተዘግቷል። ወደዛ አካባቢ ቤተክርስቲያን የለም። ዋና ጥቁር አስፋልቱን የአሩሲ እስላም የባሌ እስላም አብይ አህመድ ያሰማራው የዋሃቢ እስላም ተቆጣጥሮታል። በሲስተም በዘዴ ከሸዋ ምድር ላይ አማራውን፣ ኦርቶዶክሱን፣ ኦሮሞውን አፈናቅለው ሽባ ሌባ ማጅራቱ መጥተውታል። ዛሬ አዲስ አበባ ሸገር በሚባለው ዙሪያ የጅማ ባለሀብት የተባሉ መጥተው የነባሩን የሸዋ ኦሮሞ መሬት ዝርፍ አድርገው ወስዷል። የአብይ አህመድ ዘመዶች። እውነቱ ይሄ ነው። ይመራል፣ ተቀበለው። ነገ ቀን ይገለበጣል፣ ታሪክ ይገለበጣል። አሁን ግን ልንገራችሁ፣ ዛሬ በሸዋ የተሾሙት ከንቲባዎች ሱሉልታ ሂዱ፣ ጫንጮ ሂዱ፣ ምን ሂዱ የተሾሙት በአጠቃላይ ከአሩሲ መጥተው፣ ከባሌ መጥተው፣ ከጅማ መጥተው ኦሮሚያ አንድ ናት በሚል ሰበብ ከሸዋ ወደ አሩሲ የሚሄድ የለም፣ ከሸዋ ወደ ምናምን የሚሄድ የለም። ግን ከዛ መጥተው በነባሩ ኦርቶዶክስ ላይ ይሄንን የኦሮሞ የዋሃቢ እስላም አምጥተው ጭነውበታል። ይመራል፣ ግን እውነታው ይሄ መናገር አይቻልም። ይሄ ከዚህ አልፎ ነው እንግዲህ የጎጃምን ተጓዥ የጎንደርን ተጓዥ መንገድ ላይ ጠብቀው ይዘው የሚሄዱት። በአንድ መኪና 1 ሚሊዮን ብር ነው። መኪና ውስጥ 60 ሰው ካለ 60 ሚሊዮን ብር ነው። የኦሮሞ ወጣት ሸኔ ተብሎ የተደራጀው ፋብሪካ ቢከፍት ድርጅት ቢከፍት ተቀጥሮ ቢሰራ ወታደር ቢሆን አያገኝም ይሄ። ስለዚህ የስራ መስክ ነው የተከፈተለት። ተካፋዮቹ ብዙ ናቸው። 3 ማሳያዎችን እነግራቸዋለሁ። አንድ ቤተሰቡ ይያዝበታል። ኩዩ ከተማ ኑ ተባ መጡ። 3 ሚሊዮን ብር ነው ይዛችሁ ነው የተባሉት። 3 ሚሊዮን ብር በአራጣም በቁብም በድርም ሰብስበው ይዘው ሄዱ። ልክ እንደደረሱ የተቀበላቸው ትራፊክ ነው የተቀበላቸው። ሆቴል ነው ያስገባቸው። ሆቴል አስገባቸው። በማዳበሪያ ጭነው የመጡትን ብር ይዘው መጡ። ያ የተያዘባቸው ሰው እውቀት ያለው በጣም ቤተሰብ የሚወደው ምን ያለ ሰው። ስለዚህ ያስገቡት ሆቴል ውስጥ ገቡ። የተለየ ክፍል ተሰጣቸው። ለሹፌሮች ለምናምን የተለየ ክፍል እንደሚሰጠው ለነዚህም ለመጡ ሰዎች የተለየ ክፍል ተሰጣቸው። ትራፊኩ ተመለሰ። የሆቴሉ ባለቤት መጣ። ኩዩ ላይ የሆቴሉ ባለቤት መጣ። አናገራቸው። መጣችሁ በቃ አስተናጋጆቹን ጠራና የምትፈልጉትን ብሉ፣ የምትፈልጉትን ጠጡ፣ የምትፈልጉትን እንትን በሉ። ይሄ በሰዎቹ አማካኝነት የታዘዘ ነው። እንዴት ነው አሁን የሚበሉ? ሰውየው ይኑራ ያውቁ ምን አያውቁ አንበላም እኛ። እንዴት አይነት ሞራል ነው? አሁን የምንፈልገው ይሄው ይዘን መተናል። ቁጠሩና ተረከቡን፣ የእኛን ሰው አስረክቡን። እንደዛም አይቻልም። እምቢ ካላችሁ ነገሩ ይከራል። እንዴት አንበላም? እንዴት ይበላልናል? 1 ቀን ያልበላለ 2 ቀን ያልበላለ ምንም በቃ የምንፈልገው እኛ የቤተሰብ ምሰሶ ዋልታ ነው። እባካችሁ ይኸው 3 ሚሊዮን ብሩ ይኸው አሉ። ከዛ በኋላ ይሄ የሆቴሉ ባለቤት መጥቶ በቃ በልተዋል እላለሁ፣ ጠጥተዋል እላለሁ፣ እኔን እንትን እንዳትሉኝ እሺ ይቆጣ ተባለና ሲወጣ በቃ እኔ አምናችኋለሁ፣ ስለዚህ በቃ እንዳለ ሰሩት። እሺ የት አለ? ቆይ ይደወል ተባለ። ተደወለ። ይመጣል 5 ደቂቃ ጠብቁ ተባለ። ያ የታሰረው ሰው 5 ደቂቃ ቆይቶ መጣ። ተመልከቱ እንግዲህ ሰውየውንም አፍነው የያዙት ከተማ ውስጥ ነው፣ ኩዩ ከተማ ውስጥ ነው። ከገጠር ቢሆን ኖሮ እንግዲህ 1 ቀን ሊፈጅ ይችላል፣ 2 ቀን ሊፈጅ ይችል ነበር። ነገር ግን እዛው ከተማ ውስጥ ነው። ሰውየውም ስመጣ የተቀመጥኩትም ከተማ ውስጥ ነው፣ የሚደወልላችሁ ከተማ ውስጥ ሆኜ ነው። ስመጣም 5 ደቂቃ አልፈጀብኝም፣ በዚህ አድርገን ነው የመጣሁት ነው ያላቸው። ከዛ አስረከቧቸው። ምንም እንዳልተፈጠረ መጥተው ተቃቅፈው እንኳን ደስ ያላችሁ እንኳን ተባለው በከረጢት ገንዘባቸውን እነዛ አሸክመው ይዘው ሄዱ። ከዚያ በኋላ ማስጠንቀቂያ ሰጥቷቸው አዲስ አበባ እስክትገቡ ድረስ እንዲህ ነው እንዲያ ነው ብላችሁ ብታወሩ ከሱሉልታ አታልፏትም፣ እናንተንም ይዘን 30 ሚሊዮን ብር ነው የምንቀበላችሁ። ነገር ግን አዲስ አበባ ከገባችሁ በኋላ ስትፈልጉ ለቪኦኤ፣ ስትፈልጉ ለዶቼ ቬለ፣ ስትፈልጉ ለፌዴራል፣ ስትፈልጉ ለምናምን ንገሩ፣ አያገባል። እዚህች አካባቢ ግን አንድ ነገር ስትሉ እንዳልሰማችሁ የሸኛችሁ አሁንም ትራፊኩ ነው። አይዟችሁ እንግዲህ ይገጥማል ምናምን እያለ። ስለዚህ በኦሮሚያ እንደ ስራ ነው የተያዘው። ፖሊሱ ስራው ነው፣ ትራፊኩ ስራው ነው። በዚህ ኑሮ በከበደበት ወቅት ዘርፈ ብላን የተባለው የሚዘርፉት ደግሞ ተነግሯቸዋል። ኦርቶዶክስ፣ አማራ ሲሆን እስላም ምንም
ኦርቶዶክስ ግን ኦሮሞ የፈለገ ቢሆን እንዲበላ የተደረገ ይሄን አውቃለሁ። ይሄ ብቻ አይደለም። እኔ አሁን የባንክ አካውንቶች አሉ። በዚህ ባንክ አካውንት ሲንቄ ባንክ አካውንት፣ ኦሮሚያ ባንክ፣ የኢትዮጵያ ንግድ ባንክ፣ ውጋገን ባንክ አስገባ ነው የሚባለው 2 ሚሊዮን 3 ሚሊዮን ብር አንዱን ስልጤ ያደረጉትን ትገረማለች። ቦምብ ተራ ሄዱ፣ ስልጤውን ያዙት። አይደለም ቦምብ ተራ ነው የሚሰራው ሰውየው። ከዛ ደወሉለት፣ ጉምሩክ ነው ቃሊቲ ቢሮ ቁጥር እንደዚህ እቃህን መጥቶልሃል ናና ውሰድ አሉት። መቼ? ነገ በዚህ ሰዓት። እሺ አለና ተነስቶ ሰውየው ሄደ። ብቻ ነው የምትመጣው ነው ያሉት። እሺ አለ፣ ሄደ። ያዙት፣ አስገቡት። ፌዴራል ፖሊሶች የኦሮሚያ ፖሊስ የለበሱ ናቸው አለ። የፌዴራል ፖሊስ እንትን ያሉ የለበሱ ናቸው አለ። ቢሮ ድረስ መጡ። ይዘውኝ ወጡ አለ። አወካከባቸው ራሱ በቃ እዛ የሚመለከተው ሰው ወንጀለኛ የተያዘ ነው ይመስል። እዛ ይዘውት ሄዱ። አንድ ቤት ውስጥ አስገቡኝ አለ ስልጤው። ከዛ በኋላ በባንክ ውስጥ ያለውን ትራንስፈር አድርጋሉት። 1 ሚሊዮን ያለ የተመደበበት 7 ሚሊዮን ነው። ከዛ ለሚስቱ ደውሎ በኢትዮጵያ ንግድ ባንክ 6 ሚሊዮኑን አስገቢ በህይወት የምትፈልጊው ከሆነ፣ አይ እምቢ ካልሽ ደግሞ ለአንቺ የምንመጣልሻለን አሏት። ስልጤ በሙሉ አስቸግራ 6 ሚሊዮን ብር በተባለው ባንክ ቡክ ገባላቸው። 7 ሚሊዮን ብር ተቀብለው ለቀቁት ማለት ነው። ሶስተኛ ልጨምር። ልጁ ወለጋ ላይ አሳደውት ይመጣል። ኦሮሞ ኦርቶዶክስ ዱከም አካባቢ ስራ ይጀምራል። የእንጨት ስራ ምናምን አካባቢ ነገር ይጀምራል። በቃ ኑሮውን እየኖረ እያለ የኦሮሚያ ፖሊስ ፓትሮል የሚይዙ መጡ። ሊስት ይዘዋል። አስቆሙት። መታወቂያ ጠየቁት። ስንት ብር አለ አሉት። ምንም የለኝም፣ ያለኝ ይሄ ነው፣ ባንኬ ላይ ያለው ይሄ ነው አላቸው። ከዛ አንደኛው ስልክ ይደውላል፣ አንደኛው ሊስቱን ያያል። እዛ ስልክ የሚደወለው መጣና ምን አለ፣ በዚህ ባንክ እዚህ ባንክ ላይ ይሄን ያህል ሺህ ብር አለ አይደለም ወይ? ጠቋሚው ማን ነው? ባንክ ውስጥ ያለው። ሊስቱን ይዘው የሚመጡት ከባንኩ ነው። ኖ እሱ የስራ ነው፣ ይኸው ላሳያችሁ፣ ቀብዱን የሰጠኝ አቶ ከሌ ነው፣ ይሄን እንድሰራላቸው ነው የሰጠኝ፣ እባካችሁ ተውኝ፣ የእኔን ግን ውሰዱት፣ ያው ባንኬ ውስጥ ያለው ይሄ ነው፣ ሌላም ቦታ አሁንም ደውላችሁ ጠይቁ፣ ውሰዱት። አይቻልም እሱንም ማምጣት። ሀገር እንዲህ አይነት ሁኔታ ውስጥ ነው ያለችው። እኔ ስለሚደርሰኝና ስለማየው እዚህ ጡዤ ልሞት ነው። ኢትዮጵያ ደግሞ ታሪኩ ሌላ ነው። ታሪኩ ሌላ ነው። ጨዋታው ሌላ ነው። ትናንትናውን ያሁሉ ሰው ተሰዶ ያሁላ ሰው እንትን ብሏል። ሌላው ዜና ምንድን ነው? ሲዳማና ኦሮሚያ እየተጨፋጨፉ ነው። ሰሜን ሸዋ ቤት እየተቃጠለ ነው። ሸኔ ተብሎ የተላከው የዋቢ እስላም እየጨፈጨፈው ነው። ቤቱን እያጸዳው ነው። በአርሰናል ግርግር ከባድ ወንጀል እየተፈጸመ ነው። ዶላሩን አብይ ጨምሯል እየተባለ ነው። አልሰማውም እንጂ ጨምሯል። በዚህ ግርግር ቶሎ በል እየተባለ እየጨመረ ነው። እኔ እስከ ሌሊቱ 6 ሰዓት ድረስ ለዛሬ ርዕስ አንቀጽ ይሄን በተመለከተ መረጃዎቹን አሰባስቤ ሰብስቤ እስከ ሌሊቱ 9 ሰዓት እየጻፍኩ ነው። ደክሞኝ ወደ ፌስቡክ ስመጣ ለማየት ዓለም ቀልጧል፣ ነዷል። ቪዲዮ ይገርማል። ኢትዮጵያ ለዓለም ዋንጫ ያለፈች ነው የሚመስለው። የመኪናው አይነት በኩለ ሌሊት ህዝብ ወጥቶ አርሰናል። እንግሊዝ ሀገር ያሉት እራሱ እንደዚህ ያሉ ነው። ስለዚህ አሁን እኔ ያዝልኝ ድምፁን አጥፋልኝ። ስለዚህ አሁን ለዚህ ህዝብ ምን ብዬ ነው ድምፅ ሆናለሁ የምለው? ኬንያ 1 ሳንቲም የተወሰነ ሳንቲም ነዳጅ ጨምሯል ብለው ይኸው ሀገር ቀውጢ ሆኗል። እሳት ነዳለች ኬንያ። የዳቦ ጥያቄ፣ የመብት ጥያቄ። ኢትዮጵያ በኩለ ሌሊት በባዶ ሆዱ ነው አይደለም፣ ጮማውን ግፎ ሽሮውን እንትን ምግቡን በልቶ የነዳጅ ችግር የለበትም። እና እኔ ተወዛገብኩኝ። እግዚአብሔር የሚያውቀው እዚህ አሁን ለዚህ ህዝብ ምን ተብሎ ነው ድምፅ የሚኮነው? መሳቂያ መሳለቂያ መሆን ይህ አይደለም። ጫካ የገቡት የእስክንድር ልጆች፣ የእስክንድር ነጋ ምክትሉ
ዋናው ትዳሩን ማሸነፍ አቅቶት ጫካ ገብቶ አሁን እንትን የሚለው ተመልከቷቸው፣ በፌስቡካቸው የሚለጥፉት የአማራን ችግር ለማጥፋት የገባው አዶናይ መድፈኛው ቡም ብሎ እስከ ሌሊቱ 7 ሰዓት ቴሌቪዥን የሚያይበት የነፃ አውጪ ጫካ ነው የሚገባው። ጫካ ነው ያለው። እነሱ ዲሽ ተክለው የእንግሊዝ ፕሪሚየር ሊግን እያዩ በቲክታክ ላይቭ ገብተው ጌም እየተጫወቱ አበባ ጣልጣል ኮፍያ ጣልጣል እያሉ የጣመ የላመ በልተው ይሄ ዳያስፖራው የሚልከውን ዶላር ጫማ ለ2 ቀን ማድረግ አስጠላኝ እያሉ እየቀየሩ ሴቶች በወረፋ በሰልፍ ምክንያቱም ከዛ የሚመጣለ ቸገረነ ትንሽ ብር ላኩ በጣም ውጊያ ልንገባ ነው እያለ ይሄ ዶላር ይላካል። በራሱ በባዕዴን በኩል ይገባላቸዋል። እዛ ተቀምጦ እሪ አዲስ አበባ ያለው እሪ እኩለ ሌሊት ሰው ረብሹ። አሁን ይህ ሰው ተቸግሯል፣ አዲስ አበባ ችግር አለበት፣ ኑሮ ተወዶበታል፣ አእምሮ ተቸግሯል ለማለት አይቻልም። ፓስተሮቹ እሺ ኦኬ፣ እነሱ ትንቢትም እየተናገሩ ነው። አርሰናል ዋንጫ ይበላል፣ ማንቸስተር ዋንጫ ይበላል፣ እንደ ማቴዎስ ወንጌል እንደ ማርቆስ ወንጌል። ምክንያቱም እግር ኳስ ማለት የአእምሮ መቆጣጠሪያ ሌላው የቅኝ ግዛት መግዣ ጥበብ ስለሆነ፣ ስለዚህ ይሄ በቸርቻቸው ውስጥ የእንግሊዝን ባንዲራ የአሜሪካንን ባንዲራ የማን ባንዲራ ያደረጉት ፓስተሮች ዋና የዚህ ተልዕኮ አስፈጻሚዎች ስለሆኑ እዛ ጋር ችግር የለም። የእኛ ሰባኪያን መምህር ዘበነ የእኛ ሰባኪያን እነ ማንትስ የሚባሉት እንቅልፋተው ሰዓታት የማይሄዱ ቅዳሴ የማይሄዱ ሰዎች አርሰናል ብለው ምኑን ከምኑ ላድርገው ነው? ምን ብዬ ነው አሁን የህዝብ ተቸገረ ምናምን ብለው እና በውስጥ የሚልኩልኝ ሰዎች አሁን የገባኝ ኤአይ እንደሆነ ወይ ኤአይ ነው ወይ ድራማ ነው። ይሄ የማየው ስቃይ የሚላክልኝ ስቃይ ድራማ ነው ማለት ነው። ሙሉጌታ አንበርብር እንትን ነው ያለው፣ ኡጋንዳ ነው ያለው። ተመልከቱ፣ ኡጋንዳ ነው ያለው፣ ተሰዶ ነው ያለው። ኡጋንዳ ነው ያለው። ተመልከቱ፣ ሙሉጌታ አንበርብር የአማራ ፋኖ ቃል አቀባይ ታጋይ እና ደግሞ ወገኔ ተጎዳ ወገኔ ህዝቤ ብሎ መከራ ፍዳ የሚያይ በኡጋንዳ አይሰራም። በኡጋንዳ ወደ አሜሪካ ወደ ካናዳ ለመሄድ የስደት ቀኑን እየተጠባበቀ ያለ ነው። ነገር ግን አማራ እንጀራው ነው። የአማራ ገበሬ የአማራ ፋኖ ፊቱን አምጣና ከሙሉጌታ አንበርብር ጋር ብታስተያየው ያኛው እንደኔ የኬር ያነጠፈው ድንጋይ መስሏል። ፊቱ ቀጭጯል፣ ቀንጭሯል። የአማራን ኮዝ የአማራን ኬዝ ይዤ ድምፅ ሆናለሁ የሚለው ሙሉጌታ አንበርብር ደግሞ የተወለወለ መስታወት መስሎ በስንት ዶላር የሚሸጠውን የአርሰናል ማሊያ አድርጎ አርሴናላውያን እንኳን ደስ ያላችሁ ይላል። ይሄ ሰው ታዲያ አማራዊ ጠብታለ። ለኔ ወዳጄ ነው ስለማምረው ነው። በጣም ወዳጄ፣ በጣም የሚደውልልኝ፣ በጣም ደውልለት፣ ምንም ችግር የሌለብን ሰው ነው። ጎፈንድሚ በተባለበት ቦታ ሁሉ አለ ከመዓዛ መሐመድ ጋር። መዓዛ መሐመድ ያን ሰውነቷን አስመጥጣለች በአማራ ብር። የበሽታ ከሆነ ይቅር ይበለኝ፣ መድኃኒዓለም ይቅር በለኝ። የበሽታ ከሆነ እኔ የሰማሁት አስመጥጣ ነው ስለተባለ ነው። ታስመጠጠችው በአማራ ገንዘብ። እግዚአብሔሩ ከሆነ ግን መድኃኒዓለም ይቅር በለኝ። መልክ ረጋፊ ነው፣ ስጋ ረጋፊ። የአማራ ኬዝ በተባለ የአማራ ጎፈንድሚ አለ በተባለበት ቦታ የማይጠው የተወለወለ መስታወት መስሎ አማራን መመገቢያ አድርገው ኡጋንዳ ድራፍታቸውን እየጠጡ ውስኪያቸውን እየጠጡ የሚኖሩበት ቤት ተንፈላሰው ይኖራሉ። የቀጠራቸው ስኳድ፣ የቀጠራቸው ብአዴን፣ የቀጠራቸው ፋኖ እየተቀበሉ 2 ደቂቃ 3 ደቂቃ ሳክረው ሚዲያ ላይ እየወጡ ያ ሳያንስ ዛሬ ደግሞ እንኳን ደስ ያለህ አማራ፣ እንኳን ደስ ያለ እንደ አርሰናል 22 ዓመት በትዕግስት ብትጠብቅ ታሸንፋለህ። እስከዛ ድረስ ለእኛ ዶላሯን ላክ። ኡጋንዳ ስደት ላይ ነን። የአማራ ሚዲያ ማዕከል ልናቋቁም ነው። ገንዘባችሁን አዘጋጁ።
በጣም እንትን ቦታ ትንሽ ተተኳሽ አንሷቸዋል። ዶላር ዩሮ አዘጋጁ። ቀልድን የተያዘ ሙሉጌታ ኢትዮጵያ እያለ በጣም የተጎሳቆለ ነበር፣ ምጥጥ ያለ ነበር፣ ትክክለኛ አማራ ይመስል ነበር። አሁን ግን እንደምትመለከቱት ዛንዚባራዊ ይመስሏል። ችግር የለበትም፣ አይርበውም፣ አይጠማውም። ጭራሽ ቁስል ይለቅበታል። አማራ ድሮን ይጮህበታል። አማራ የሚገባበት የሚወጣበት አጥቷል። እሱን የሚያስጨንቀው የአርሰናል ማሸነፍ ነው ማለት ነው። በለጠ ካሳ እንመልከተው። በለጠ ካሳ ደግሞ ሌላው እኔ ራሴ ያስተዋወቅኩለት ሰው ነው። እሱ ደግሞ የጎንደሩን ስኳድ ይዞ የሚሰራ ነው። ይሄ የወሎውን ነው፣ ያኛው ደግሞ የጎንደሩን ስኳድ ይዞ ነው የሚሰራው። የላስታ ልጅ ነው በነገራችን ላይ። በለጠ ካሳም ደግሞ እንደዚሁ እንኳን ደስ ያላችሁ አርሴናላውያኖች፣ እንኳን ደስ ያላችሁ በእውነት ይህንን በማድረጋችሁ ብለናል። 22 ዓመት በትዕግስትን የጠበቃችሁት። ስለዚህ በእውነት በጣም ደስ ያለ። ከዛስ ዝቅ ይልና ምሽቅ ብሏል። የገባ አልወጣም። ጄኔራሉ ፈረጠጡ። አብይ አህመድ ደንግጧል። ፋኖ ድልን ተቀዳጅቷል። ሰራዊቱ በድል ላይ ነው። ሰብስክራይብ አድርጉ፣ ሼር አድርጉ ይልላል። ከዛ እዚህ ጭንቀቱ የአርሰናል እንትን ማለት ነው ማለት ነው። እሱ ብቻ አይደለም እንግዲህ ተመልከቱ። ሁላችሁም ገብታችሁ መመልከት ትችላላችሁ። በአጠቃላይ ማለት ሙስጠፋ ዑመር የሶማሌ ክልል ፕሬዚዳንት ሙስጠፋ ዑመር የሶማሌ ክልል ፕሬዚዳንት በለጠን ተመልከቱት። የበለጠን አንተ ዘግይተን ያመጣልኝ ቅድም ስላላኩልን እንኳን ደስ ያላችሁ ተብላችኋል። አርሴናል ደጋፊዎች እንኳን ደስ 22 ጊዜ ያለ በቃ እንኳን ደስ ያላችሁ። አርሰናል 2018 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነ። የምድራችን ግዙፍ የሆኑ ዝሆኖች አይናቸውን በአይናቸው ለማየት አርግዞ ለመውለድ 22 ወራት ይፈጅባቸዋል። ሲያመሰጥረው አንድም አርሰናል እንደ ግዙፍ ዝሆኖች በወራት ሳይሆን በአመታት አምጦ ወልዷል። እንኳን ደስ ያላችሁ ይላል። ከዛ ሰብስክራይብ አድርጉ ይላል። አልጸጸትም ግን በገዛ እጄ እዚህ ሰብስክራይብ አድርጉት ብዬ እኔ ራሴን የሚያስታውቁ ሙስጠፋ ዑመር እንመልከተው። ሶማሌ ክልልን ነው የሚመራው። እናቴ በቃ አለቀ። ኮንግራጁሌሽን አለ በቃ አለቀ። እንኳን ደስ ያላችሁ የኢትዮጵያ ሕዝቦች፣ የሶማሌ ክልል ያላችሁ የአርሰናል ደጋፊዎች እንኳን ደስ ያላችሁ። በቃ ተመልከቱት የስንት ዓመት ጭንቀታችንን። እሺ ሌሎቹስ ምግድ የለም ችግር የለም። ጌታቸው ረዳ አሁን ጌታቸው ረዳ እሱም አስፈናለኝ ተመልከቱት። ኮመንቶቹን ራሱ ተመልከቱ። እዛ ትግሬ የሚሆነውን አጥቷል፣ የሚገባበት አጥቷል፣ የሚበላው የሚጠጣው አጥቷል። ይሄ አብይን ሲሰድብ የኖረ ጨቅላ ነው ሲል የኖረ ሰውዬ ተመልከቱ። ብራቮ አርሰናል ብሎ 52,000 መቼም አማራ ላይክ አያደርጉም ወይም ደግሞ ምናምን 52,000 ከዛ ግፋ ቢል 40,000 ትግሬ ላይክ አድርጎታል። 6,200 ኮመንት እዛ ውስጥ እንኳን የመከሩታል። እንዲህ አንተ ምን መሆን ነው ምን እያረክ ነው ብሎ ማለት 1,900 ሰዎች ደግሞ ሼር አድርገውለታል። 1 ሚሊዮን ትግሬ አስፈጅቶ እሱ ይጨንቀው የነበረው አርሴናል መቼ ነው ዋንጫ የሚበላው? የግዳይ ልጅ፣ የአብርሃ ልጅ፣ የአቶ ተከስተ ልጅ ሬሳውን አሞራ አስበልቶ እሱ ሚሽኑ ሲጨርስ አብይ ጋር ተጠግቶ የአርሰናል ማሊያ አድርጎ እንኳን ደስ ያላችሁ ወዲ ሀገሬ ደቀይ እንኳን አልጻኩም ይልናል። እና እኔ አሁን መመርመር አለብኝ ወይ ደግሞ እዚህ አውሮፓ ጠበል አለ የምትሉት ካለ መሄድ አለብኝ። ብቻዬን ለእኔ ያልተገለጠ ነገር አለ፣ እኔ ያልገባኝ ነገር አለ እንጂ ሰው ጃዋር መሐመድ ጋር ሲሄድ እንኳን ደስ ያላችሁ። ቀጥሎ ደግሞ የ120 ቤተሰብ ስኳዶች በአምቦ አንድ ሰው የ14 ዓመት ወንድ ልጅ ደፍረው ምናምን ያህል። በዚህ ደግሞ አርሴናል እንኳን አሸነፈ። የስንት ዘመን ጭንቀታችንን አቦ ያረብ አልሐምዱሊላህ ያረብ ይላል ይልናል። እኔ ጤነኛ አይደለሁም። እንግዲህ የሆነ የጎደለን ነገር አለ ማለት ነው። እንዴ 52,000 ሰው
52,000 ሰው 52,000 ሰው ላይክ። አሁን እንደውም በስቶ ሊሆን ይችላል፣ አልጨመረም። 6 እኔ ቅድም ከ16 ሰዓት በፊት ነው እንትን ያልኩት ስክሪንሻት ያደረኩት። አሁን ስንት ገብቶ ይሆን እስቲ ሊየው። እንዴ ጌታቸው ረዳ 56,000 ሰው አሁን እንትን ብሏል። 2,000 ሰው ሼር አድርጓል። 6,200 ሰው ኮመንት ሰጥቶታል ለጌታቸው ረዳ። ከዛ ደብረጽዮን ይላል። ደብረጽዮን ትክክል አላደረገም፣ እዛ መቀሌ ያሉት ትክክል አላደረጉም ይላል። የእሱ ጭንቀት የትግራይ ህዝብ መራብ መጠማት፣ የትግራይ ሳይሆን የእሱ ጭንቀት የአርሰናል ዋንጫ ለመብላት ነበር ማለት ነው። በታሪኩ እንዲህ አይነት ላይክ፣ እንዲህ አይነት ኮመንት፣ እንዲህ አይነት ሼር አግኝቶ አያውቅም ማለት ነው። ትገረም ማለት ነው። ሌላው ደግሞ ትዕዛዝ ይሰጣል። ሄኖክ ድንቁ የሚባል አርቲስት አለ፣ ኮርማ ልጅ እና እሱ አየሁት። እንዲሁም ቀጠሮ ሰጥቷል። አርሴናላውያን ለእሑድ ቀጠሮ ነው የሰጠው። እንስማ ውስጥ ቪዲዮን አምጣ። በዛው ደግሞ ሌላ ሽማግሌ ላይ የሚጫወቷል። እዚህ ውስጥ 10 ብር ከተውላቸው ለሰውየው ጥርስ የላቸው በጥርሶት ከያዙት ብሩን እንሰጥላቸው ያለ ጎረምሶ የተሰብስበው እኚህ ሽማግሌ ማለት ነው። እዛ እሳቸው ያችን ለመንከስ መከራ ይበላል፣ ይለምኗቸዋል፣ ይስቃሉ። ተሰብስበው በእጅ መንካት አይቻልም ብለዋቸው፣ ከዛ እሱ የሚለውን እንስማ እንዴት እንደሚል አጫውተው እስኪ። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይህ እንባ ብቻ አይደለም፣ ደም ጭምር። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ምክንያቱም ይሄ ክለብ ለእኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች የምናውቀው። 20 ዓመት ሙሉ አቀርቃሪ ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሑድ የኔ ቀን እሑድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሆንልኝ። ከነገ ጀምሮ የአርሰናል ደጋፊዎች በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣል። ከዛ እሑድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው። ይሄ ባቀማታዊ ሁሉም ከቄ ወጣ ችግር ከቤት ቢመጣ ሙላትን የሚታታ ማናት የሚላት ልጅናት እናፈቀች ወዳሷም እንዳሰምች የልጁ አገሯ ዘመነ መሰሶ አቅማታዊ ሁሉም ከቄ ወጣ ችግር ከቤት ቢመጣ ሙላትን የሚታታ ማናት የሚላት ልጅናት እናፈቀች ወዳሷም እንዳሰምች የልጁ እና ግራ የሚያጋባ ነገር ነው የመጣው። ወጣቶች ብቻ አይደለም፣ በሀገሪቷ አሁን ችግር ያለ ምንም እፍረት ነው የተሰማኝ። ስለ እውነት ስርዓቱ ይፈልገዋል እንዲህ አይነት የደነዘ ህዝብ፣ የደነቆረ ህዝብ፣ የጫጨ ህዝብ ይፈልጋል። እግር ኳሱን፣ ፊልሙን፣ ቃናን የሚለቀው እንዲደነዝዝ ራሱን በዛ እንዲያስረሳ። እንግሊዞቹ ራሱ ይሄንን የሚያውቁት እንግሊዝኛ መስማት የማይችሉ እናቶችን እንመልከት። ተመልከቷት፣ ይቺ ሴት አሁን ተመልከቷት።
ደግሞ ሌላም አንድ አለ ወጣት ያየሁት በሚገርም እንግዲህ አሁን ይቺ ሴት የክለቡ ስም ራሱን ማወቃቸው ይህ ደግሞ እየለመኑ አሁን ፋኖ ነፃ አወጣለሁ የሚለው ይሄንንም ጭምር እኮ ነው እግዚአብሔር ያሳያችሁ። እሱ ግን ተመችቶት ተንበርክኮ ጸሎቱ ሌላ ነው። አርሰናል ዋንጫ እንዲበላ ነው የሱ ጸሎት። ስሙት። ተወዛገብኩ፣ በእውነት ተወዛገብኩ። ህዝቡ ማዕት የሚያወራን የመሰለኝ አሁን ዝም ብዬ ሳስበው ማዕት የሚያወራን የመሰለኝ የሃይማኖት አባቱ አርሰናል ብሎ ካለቀሰ ዝቋላ አፍንጫው ስር መነኮሳት እየታረዱ አብያተ ክርስቲያናት እየተቃጠሉ አብነት ተማሪዎች እየተገደሉ ምዕመናን ፍዳ መከራ እየበሉ እሱ የሚያስጨንቀው የአርሰናል ጉዳይ ከሆነ አንድ ሰባኪ ያንንም ሳይደብቅ ሳይራራ ሳይፈራ የሚናገር ከሆነ የሆነ ችግር አለ፣ የሆነ የተመታንበት አለ፣ የሆነ የተሰበርንበት አለ፣ የሆነ የጎደለን ነገር አለ። በለጠ ሞላ ሳይቀር መድፈኞቹ ብሎ ጮኸ። ብርሃኑ ነጋ ሳይቀር የሚያስጨንቀው መድፈኞቹ ብሎ አርሰናል ብሎ ይጮሃል። የበለጠ ሞላ ዘመዶች የመከላከያ መድፍ በላያቸው ላይ ይጮሃል። በለጠ ሞላ አብይ አህመድ ጋር ሆኖ የለንደን መድፍ ያምረዋል። በጣም ነገሩ በጣም ከባድ ነው። ፋኖ ነኝ የሚለው እዛ ቁጭ ብሎ ላይቭ የሚከታተል ከሆነ የአማራን ጉዳይ ነው ያዝኩት የሚል ሰው ይሄን የአማራ ችግር ነው ብሎ አባቱ ገበሬውን በመድፍ እያለቀ በመድፍ እየሞተ ሳይሆን እንኳን ደስ አላችሁ አማራውያን። አሁን አማራ ከአርሰናል ከእንግሊዝ ክለብ ጋር ምን ያገናኛል? ፋኖ ከእንግሊዝ ክለብ ጋር ምን ያገናኛል? ይህን ስታይ ደግሞ ፈዲላ መጣች። ፈዲላ ከጅማ ጥቁር ሆና የመጣች ናት። ተመልከቷት። ፈዲላ ሀሰን ነው ፈዲላ ማመድ የምትባለው ከጅማ ስትመጣ እንደዚህ የምትመለከቷት ጥቁር ናት። ልጅቷ ጥቁር ናት። አብይ አህመድ ሲያመጣ ተመልከቷት። ጥቁር ናት። እጇ ጥቁር ነው። መዳፏ ጥቁር ነው። አፍንጫዋ ጥቁር ነው። በዛ ጥቁር መነጽር አድርጋለች። የምትመለከቷት ናት። ከንፈሯ የምታዩት ነው። ጆሮዋ ራሱ እዚህ ጋር ያለው ጥቀረሻ ነው፣ ጥላሸት። አሁን የብልጽግና ዋነኛ አንደኛ ሆናለች። ዋነኛ በቃ ምላሽ የምትሰጥ የምትሳደብ ምን የምትል ሆናለች። ቅርጿን ዳሌዋን እያሳየች ማለት ነው። እሷ እንኳን እንዳይቀርባት የአብይ አህመድ ዘመድ የምትለውን እንስማ። በቪዲዮ የምትናገረው እህቷ አይደለችም፣ እጩ ራሷ ናት። ብልጽግና ማለት ይሄ ነው። ብልጽግና ማለት መቀባት ማለት ነው። ብልጽግና ማለት ዝናብ የሚነካው ማለት ተመልከቷል። አሁን ያቺ የቅድሟ ልጅ ናት ብላችሁ
ማን ያምነኛል? በመድኃኒዓለም ማን ያምነኛል? በአጠቃላይ ነገሩ ሙስሊሞቹ እንደዚህ ሆነዋል። የሙስሊም ሴቶች እንዲህ ካልሆነ የሚደረግ ነገር የለም። ይህን ለምን አመጣብኝ? ያኛውን መልስልኝ። ቪዲዮዋን እንመልከተው። ቪዲዮዋን እንስማና እንምጣ። ለምን ይቀርብኛል አለች። እነ በለጠ ሞላ ከገቡበት፣ እነ ሙሉጌታ አንበርብር ከገቡበት፣ እነ ጌታቸው ረዳ ህወሓቶች ከገቡበት፣ ስምረቶች፣ ወይዘሮ ስምረቶች ከገቡበት እኛ ብልጽግና አሳለች እና አገባችበት። ቀጥል። ቪዲዮ አለ። ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ? ከመጀመሪያ አድርገው ብልጽግና ማለት ይሄ ነው። በቃ አለቀ። እስካሁን የምትደግፈው ክለብም የላት ምንም የላት። ህዝቤ ወጥቶ ሲጨፍር አየች እና ኦፊሻሊ የአርሰናል ክለብ አባል ደጋፊነት ተቀይረን ነው አለች። አለቀ። ምንም ችግር የለም ብልጽግና ጋር። ቀጥል። አሰማ። ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ጽናት በእድሜ በጊዜ በቆይታ የምንቆጥረው ሳይሆን የምንፈልገው ቦታ ጋር እስከምንደርስ የምንፈልገውን ነገር እስከምናገኝ የምንፈልጋትን የተመኘናትን ነገር ጋር እስከምንገናኝ ድረስ ከዓላማችን ውልፍት ሳንል የቆምንበት ቦታ ጋር በጽናት ቆመን ያንን የድል ቀን መጠበቅ ነው። እንግዲህ ከአርሴናል ድል ስም አርሰናል ክለብ ነው። አርሰናል ክለብ ነው። ክለቡ በጀት አለው። በየአመቱ ለዋንጫ ይጫወታል። አለቀ። ልክ እንደ ሲቲ፣ ልክ እንደ ቼልሲ፣ ልክ እንደ ማንቸስተር፣ ልክ እንደ ምናምን። ዘንድሮም ካልበላ የሚቀጥለው አመት ይጫወታል። ዓለም እስከምታልፍ ድረስ የእግር ኳስ ሲስተም እና ባህል እስካልቀረ ድረስ ፕሪሚየር ሊግ የሚያቆየው ነጥብ እስካለው ድረስ የታችኛው ዲቪዚዮን እንኳን ቢወርድ የታችኛው ዲቪዚዮን ተጫውቶ ወደ ላይ ይመጣል። ክለቡ ሌላ ስራ የለውም። አንድ ዳቦ ቤት ዋና ስራው ዳቦ ማምረት። አንድ ገበሬ ዋና ስራው ክረምት ጠብቆ ማረስ ነው። ስለዚህ ጭቃ መጣብኝ ምናምን ገበሬን ጎበዝ ምናምን የሚያሰኘው ነገር የለም። ካላረሰ ይሞታታል። ዝናብ መጣ ልደበቅ ቢል ረሃብ ይፈጀዋል። ስለዚህ ገበሬ ጭክን ብሎ ጥርሱ ረግጦ ታህሳስና ጥርን እያሰበ ጠርጥሮ ለመብላት ይሰራል። አርሰናልም ነጋዴ ነው። ካልተጫወተ ተጫዋች ካልገዛ የሚከፈል ደሞዝ የለም፣ ይበተናል። አለቀ። 22 ዓመት ጸና 40 ዓመት ጸና የሚያስብለው ነገር ምንም የለም። ከተጫወተ ያሸንፋል፣ ዋንጫ ይበላል። ካልተጫወተ አይበላም። ስለዚህ ጽናት የሚያስብል ነገር የለም። ዘንድሮስ ባይበላ የሚቀጥለው ዓመት አይጫወትም ነበር? 50 ዓመት ለምን አይሆነውም? አይጫወትም ነበር? አራተኛ እየወጣ ከጨረሰ፣ ሶስተኛ እየወጣ ከጨረሰ በቃ አለቀ። ፕሪሚየር ሊግ ውስጥ ካለ ድረስ ወደ ታችኛው ዲቪዥን እስካልወረደ ድረስ ይቀጥላል። የጽናት ምልክት ምናምን። ደጋፊዎች ውስጥ ዋንጫ ለበላ ከሆነ የሚደግፉት ማንቸስተር ዋንጫ ሲበላ የአርሴናል ማሊያ ቀይረው ምናምን የለም። አርሰናል ራሱን የቻለ ሰፈር ነው፣ ራሱን የቻለ ትውልድ አለው ምናምን ይሄዳል ማለት ነው። ጸንተው ጠብቀው ምናምን ባይጠብቁ ምን አባታቸው ሊያመጡ ነው? የቡና ደጋፊ አለ፣ የጊዮርጊስ ደጋፊ አለ። የጊዮርጊስ ደጋፊዎች ዋንጫ ከበሉ ይጨፍራሉ፣ ዋንጫ ካልበሉ ያለቅሳሉ። ስለዚህ በጽናት ምናምን ደጋፊ ማለት ኳስ ሜዳ ገብቶ ቡድኑን አበረታቶ ይሄዳል። ሲሸነፉ ፀጉሩን እየነጨ ሲያሸንፉ ደግሞ ልብሱን አውልቆ እየጨፈረ ይሄዳል። ዛሬ አርሰናል በኢትዮጵያ ምድር ለፋኖ፣ ለብልጽግና፣ ለትግራይ ወጣት እንደ ዓላማ ጽናት አንድ ሰው በኩዩ ያለውን አንድ ሰው በሲዳማና በኦሮሞ መካከል ያለውን እልቂት አንድ ሰው በሰሜን ሸዋ ያለውን የአማሮች ቤት የኦሮሞ ኦርቶዶክሳውያን ቤት በኦነግ ሸኔ እየተቃጠለ ስለመሆኑ የለም። ሁሉ ነገር ተድበስብሶ በአርሰናል ገባ እና ወይ እኔ ወይ ከእናንተ የሆነ የጎደለን ነገር አለ ማለት ነው። እግዚአብሔር ምስክሬ ነው። የጎደለን ነገር አለ እንጂ በጤናው ሰው እንደዚህ ይሆናል ብዬ በፍጹም ማሰብ አልችልም። ተዋት ወደዛ። ምንድን ነው የሚሻለን ነው? ምንድን ነው የሚሻለው? አሁን እንግዲህ አዲስ አበባ ርቦታል እንዳይባል ቀይ ወጥህን ብላ ብሏል። ተስማምቶት እውነት ነው ብሎ ተቀምጧል።
አዲስ አበባ ጭንቀቱ ወደ ደብረ ዘይት መሄድ አይችልም፣ ወደ አምቦ መሄድ አይችልም፣ ወደ ሰላሌ ወደ ደብረ ማርቆስ መሄድ አይችልም። ነገር ግን ጭንቀቱ አርሰናል ከሆነ ምንድን ነው የምናደርገው? የሚገርም ነው። ደብረ ማርቆስ አውሮፕላን ጣቢያ ተሰራ ተብሎ ጮቤ መሰራት ነበረበት፣ እንኳን ተሰራ። በአውሮፕላኑ የሚሄዱት እኮ እናረጋ ከበደ፣ በአውሮፕላኑ የሚሄዱት ያረጋ ከበደ ዘመዶች፣ ባለሀብቶች፣ የዘራፊው ፋኖ ቤተሰቦች፣ ዘመዶች፣ ሪል ስቴት የከፈቱ የዘረፉ፣ ህዝቡን ያቀጨጩ የበሉ እነሱ በባንካቸው 30 ሚሊዮን 40 ሚሊዮን ታጭቆ የት እንደሚበሉት ግራ የገባቸው የፋኖ ቤተሰቦች ናቸው። ፋኖ ነው የሚሄዱ፣ ጓደኞቻቸው ዘመዶቻቸው ነው የሚሄዱ። ሪል ስቴት የከፈቱ አሉ፣ አዋሳ ቤት የሰሩ አሉ፣ ድሬዳዋ ቤት የሰሩ አሉ፣ ባህር ዳርና ደብረ ማርቆስ ቤት የሰሩ አሉ። የፋኖን ትግል መጫወቻ አድርገው ማለት ነው። ምስኪኑ በመሬት ይሄዳል። በመሬት እንደሄዱም ደግሞ ሚሊዮን ብር ክፈል ይባላል። ጎጃም መከራ ላይ ነው ምናምን ነው ብለህ ልትናገር ስትል እዚህ ደግሞ መጥቶ መንገድ ዘግቶ ሲጨፍር ታየዋለህ። በከሰረው ትግሬ ህወሓት ላይ ያላግጣል። ከዚያ ደግሞ በባለ ጊዜው ገመቺስ ኦሮሞ ላይ ደግሞ እኩል ነን ያው እኛም አለን ይላል። ይሄ መኪና ጎጃሜ ነው ተብሏል አሉ። ስልሳ ሚሊዮን ነው 40 ሚሊዮን ነው ምናምን አሉ። ምን ተብሎ አሁን ቆይ ምን ይባላል? የሚጨንቅ የሚጠብ ነገር ነው። አሁን ይህንን የደገሰውን ሰውዬ ታውቀዋለህ ወይ ዘመድ ያሉኝ፣ ኧረ አላወቅኩትም ስል አባይ ቴክኒኮችን ነጋሽ ተመስገንን አታውቃቸውም እንዴ? እኔ መኪኖች እኔ ጉዞ ይዣቸው ሄደው እነሱ በተጣሉ ጊዜ አንተ ልታስታርቅ አልነበረ? አዎ። ታዲያ መኪናቸውን እኮ የወንድማማቾቹን በጨረታ የገዛው ይሄ ሰውዬ ነው። ይሄ ሰውዬ ነው አሁን ልጆቹን የዳረው እና እሱ ነው መንገድ ዘግቶ እንደዚህ የሚያደርገው የሚያዘልለው እሱ ነው አሉ። ከባድ ነው ነገሩ፣ ውስብስብ ያለ ከባድ ነው። እግዚአብሔር ይሁነው ያንን ህዝብ፣ እግዚአብሔር ይሁነው ያንን ሀገር፣ እግዚአብሔር ይሁነው። ይሄ ነው ተብሎ የሚነገር ነገር የለም። የማጠቃልለው ጎጃም ባለው ሁኔታ ነው። ጎጃም አሁን ሁለት ቦታ የተከፈለ ኃይል ነው ያለው። ጎጃም ጎንደርም ጎጃምም ብዙ ኃይሎች ናቸው ጣልቃ መግባት የሚፈልጉት። ጎጃም ላይ በጣም እጁ የረዘመ ነው። የብአዴን ፍላጎት አለ፣ የቲፒኤልኤፍ ፍላጎት አለ፣ የሻዕቢያ ፍላጎት አለ፣ የግብፅ ፍላጎት አለ፣ የቅባት ፍላጎት አለ፣ በሃይማኖት ማለት ነው። የአገው ሸንጎ ፍላጎት አለ፣ የኦሮሞማው ፍላጎት አለ፣ እንደገና የኢትዮጵያኒስት ኃይሉ ፍላጎት አለ፣ የኢዳሃን የሚባል ፍላጎት አለ፣ የግንቦት ሰባቴዎቹ ፍላጎት አለ። እያንዳንዱ የራሱን ቲም መስርቶ ተፋጦ ነው ያለ። የጋራ ጠላት ያደረጉት ደግሞ ኦርቶዶክሳዊውን ፋኖ ነው። ምክንያቱም እሱን ሞዓ ተዋህዶ የሚል ስም ሰጥተውታል። መስቀሉን የሚያደርግ ምናምን ያንን ምቱት ተብሏል። አደገኛ ሁኔታ ነው ያለ። ይኸው ማርሸት ከተያዘ በኋላ የጎጃም አማራ ፋኖ ፈንድቶ ወጥቶ ምስራቅና ጎጃም እየተሰዳደበ ነው። አክቲቪስቱ እየተሰዳደበ ነው። እነ ጥላሁን ወደ እንትን ተሻግረዋል ይባላል፣ ተመልሶ መጥቷል ይባላል። ጎጃም ከገባው በኋላ እኔ ጎንደር የገባውበት ዋናው ምክንያት ባለፈው ተናግሬያለሁ። ጎንደር የገባውበት ምክንያት ጎጃም ያለው ኃይል ጎንደር ያለውን ኃይል የፖለቲካ ሽፋን እየሰጠው፣ የፕሮፓጋንዳ ሽፋን እየሰጠው። ምክንያቱም የፒአሩ የአፋብን ፒአሩ ጎጃም ነው፣ አስረስ ነው። የአፋብን ፕሬዚዳንቱ ወንድማችን ዘመነ ነው።
ስለዚህ ጎንደሮች እርስ በርስ ሲጣለዙና ሲባሉ ይሄ ጎጃም የተቀመጠው ኃይል የነ ሀብቴ ወይም ደግሞ የነ ማነው ስሙ የነ ዮሐንስ ንጉሱን ቡድን በመደገፍ ስራ ነበር ሲሰራ የነበረው። ለዚህ አጋዥ ኃይል ደግሞ ከወሎ አስመጥተዋል። ምሬ ወዳጆ ለምን እንደመጣ አላውቅም። አርብ 3 ወር ቆይቶ ጎጃም አርብ ለቅዳሜ አጥቢያ ከነ 50 አጃቢዎቹ ወደ ወሎ ተሻግሯል። እነ ማነው ስሙ በላይነህ መኮንን እነ መቶ አለቃ ዮሴፍ ያ የአጋዚ ጦር አማራን ሲደበድብ ሲገል የነበረ ኃይል አሁንም ለብአዴን የሚሰራ ቅጥረኛ በሚኒሊክ ዕዝ ውስጥ ነው ስልጣን ያላቸው። እነሱ ደግሞ ተሻግረው ከነ ጥላሁን አበጀ ከነ ማሪሸት ከነ ማጋሮ ሆነው እነ ጆኒ እነ ባዬን አሸንፈው ወደ ሳሙኤል ባለድል ሲዞሩ፣ እነዚህ ደግሞ ከዚህ ሳሚን ለማስጨነቅና የጎንደርን የኮሪደሩን የመተማ ያለውን ኮሪደር ለማስከፈት ነበረ እቅዳቸው ማለት ነው። ስለዚህ እቅዱ ሲጠነሰስ እኔም እዛው ወፎቼ ስላሉ እዛው ስለምንሰማ እዛው ስላየን ቀጥታ ጎንደር ገባው። ህዝቡ ተከትሎ ጎንደር ራስ ዳሸን ሲመጣ እኔ ተመልሼ ጎጃም መጥቼ እነ በላይነህ ሰጣርጌን አናታቸውን እነ ዮሴፍን አናታቸውን ስላቸው እነሱ ልክ ማርሸት ሲያዝ እግሬ አውጪኝ ብለው ተሻግረው ሄዱ። እንትና ግን ቆይቶ ሄደ እንደምትመለከቷቸው ማለት ነው። ይሄ ማፊያ ቡድን ያውን ቢጫ ያደረገው በላይነህ ሰጣርጌ የሚባለው ይሄ ነው። እነ ጥላሁን ንጉሱ የቀጠሩት እነ ማርሸት የቀጠሩት ደጋዳሞትን ሲሳደብ የከረመ ምስራቅ ጎጃም ነን የሚል ግሩፕ ተፈጥሮ አንድ ጎጃምን ምስራቅና ምዕራብ ሆኖ ሲሰድብ የከረመ ይሄን ቀጥረውት እና አስረስ ማረ ቀጥረውት እየከፈሉት። ምክንያቱም ምስራቅ ጎጃም ገንዘቡ አለ፣ ብሩ አለ፣ ባለሀብቶችን አስጨንቀው ነው የሚይዙት። ይሄ ደግሞ ከበለጠ ካሳ ጋር የነበረ ኦሮሞ እዚህ ጀርመን ሀገር የነበረ ወያኔን ሲቃወም የነበረ ከዛ በኋላ መኖሪያ ፈቃድ ያገኘ አሁን በምን ምክንያት እንደሆነ የማይታወቅ በወሎ በኩል ዞሮ ጎጃምን እርስ በርሱ ለማመታታት ጎንደርን ለማመታታት የሚለፋ የሚደክም መረጃ ቲቪ ያለው ግርማ ካሳ ከዚህ ጋር እየሰራ የመረጃ ቲቪ ቦርዶች የሚያወሩትን ለዚህ እያወጣ እየሰጠ እኔን ሲያሰድበኝ የነበረ ማለት ነው። አንድ ቀን አላሳደርኩትም። የጥላሁን አበጀ ማለት በዚህ በኩል ያለው ነው። ወይዘሮ አዜብ መስፍን ያሳደገችው ነው። ከጎዳና አንስታ ከዚያ ኤርትራ በረሃ ተላከ። ግንቦት 7 ተብሎ እዛ ሲሰልል ከረመ። ከዛ መጣ ዘመነ ካሴን ባህር ዳር ላይ ያስያዘው ይሄ ዘመነ ወጥቶ ይቃወም፣ ከፈለገ ወጥቶ ይቃወም። ውሸት ነው አላስያዘኝም ይበል። ዘመነን ያስያዘ ዘመነን ቢገደል የሚወድ ነገር ግን ምንም ማድረግ ስለማይችል ያ ደግሞ የእናቱ ጸሎት የመነኩሴዋ ጸሎት መቼም ከዚህም ከዛም ይሰውረዋል። ከምንም ሰውሮ አሁን ዛሬ የሚቀመጥበት አስቀምጦታል። የአማራ ፖለቲካ በእነዚህ ጩጬዎች በእነዚህ ውርጋጦች እጅ ወድቃ ዛሬ የጎጃም ህዝብ ፍዳውን ይበላል። የጎጃም ፍዳ እነሱ ምንም አይፎን 70 ፕሮ ማክስ ነው የሚይዙት። ጫማቸው፣ ልብሳቸው ይሄ ጎዳና ላይ ይሄ በየአውቶቡስ ፌርማታው ተጋግጦ ምግብ ይበላ የነበረ ሰው ዛሬ ባንኩ ጨክ ነው። ባንኩ ጨክ ነው። አረብ ሀገር ራሱን የቻለ ቲም አላቸው። አውሮፓ የራሱን ቲም አላቸው። አሜሪካ የራሱን ቲም አላቸው። ይሄ ቲም ይሄንን ጫካ የተቀመጠ እየቀለበ ያም አላልፍ ብሎ እንደገና ምዕራብ ጎጃም ብሎ ሲሳደብ የነበረ ነው። እንዴት ነው በአንድ ወታደራዊ እዝ ውስጥ አሁን የሚኖሩት? እንግዲህ እነ ዝናቡም መጨረሻቸውን አላውቅም እንጂ ጠንከር በማለታቸው እነሱ ምን እንደሚሆኑ እንደሆነ አላውቅም። እዛ አካባቢ ያሉትም እዚህም አንድ ፓስተር አለ፣ እነዛ ጋርም አንድ ፓስተር አለ። ምናልባትም ተጠቃቅሰው ሊሆን ይችላል። የምናውቀው ነገር የለም። ራሱ ነው እንግዲህ ፊት አውራሪ ምናምን የሚባለው የት እንደተሻገሩ የሚሄዱት። ራሱ ፌስቡክ ነው የሚጠቀሙት። ፌስቡክ ላይ የለጠፈው እንመልከት። መርጦ ለማርያም ከዛ ደቡብ ወሎ እንዴት አድርገው ፎቶ ተነስተው እንደሚለጠፉ ተመልከቱ። ቀኛዝማች ይታገሱ አድርገው ይባላል። ፎቶውን አቅርብልኝ ላሳይ። እሸቱ ይባላል ይሄኛው ከእነ አስረስ ጋር ነው ያለው። ቀጥሎ ያለው ደግሞ ከኔ አጠገብ ያለው ነጭ ያደረገው እሸቱ ነው። ከዛ ዮሴፍ ነው። ከዛ በኋላ ምሬ ወዳጅ ሌላ አለ። ከዛ ምሬ ወዳጁ አለ። ከምሬ ወዳጁ ቀጥሎ አስረስ አለ። ከአስረስ ቀጥሎ ይሄ ማን ነው ማርሸት አለ። ከዛ ቀጥሎ ደግሞ ይሄ
ጥላሁን አበጃለ። ይሄ ቲም ያሰበውን እንጃ። ወሎዎቹን ያመጧቸው ለምን እንደሆነ አላውቅም። እንግዲህ የወሎ አገው ነው። ከዚያ በኋላ ከዚህ ከጎጃሙ አገው ሸንጎ ጋር አንድ ላይ ሆኖ ሊፈጥሩ ያሰቡት ነገር እንዳለ አላውቅም። ምክንያቱም ለምንድን ነው ምዕራብ ጎጃምን እነዚህ ሲያሰድቡ የነበረ? አሁን ጎጃም በራሱ እነ ዝናቡ መጠየቅ መቻል አለባቸው። መጠየቅ እነ ምሬ ወዳጆን እነ ሄኖክን እና አበበን መጠየቅ አለባቸው። እንዴት ነው ይሄ የወሎ ሰው የወሎ እዝ ውስጥ ያለ አንድ ጓዳችን እኛን የሚሰድበን እንደ ህዝብ እንደ ሀገር የሚሰድበን እነዚህ ናቸው የሚያሰድቡት። ስለዚህ ጠንከር ብለው ይሄኛውን ይዘውታል። ስልኩ ላይ የተገኘው ጉድ ነው የሚሉት። ሰው ሲገል የኖረ ማርሸት ከአመራሮች ጋር ያለው ነገር ተይዟል። አሁን ከአመራሮች ጋር የሚያደርገው ተገኝቷል። የዚህ የተመስገን ጥሩነህ ቡድን ነው። እንግዲህ ማርሸት ሲያዝ እነዛ ወጥተዋል። ከዚያ በኋላ እንደምትመለከቷቸው ወደ ላይ ከፍ አድርግልኝ፣ ወደ ላይ ከፍ አድርግልኝ። በዛ በሞተው ልጅ ፌስቡክ ነው የሚጠቀሙት። ወደ ላይ ከፍ አድርግልኝ። በሞተው ልጅ ፌስቡክ ነው የሚጠቀሙት። በወሎ እና በጎጃም ምድር መሀል ላይ ሆነው እንዴት አድርገው እንደሚሄዱ ነው ያሳዩ። እንግዲህ ቀኛዝማች ታከሱ አራጋው ሞቷል። በሱ ስም ነው የሚጠቀሙት። ከዛ መርጡ ለማርያም ያው ማዶ ነው። ምዕራብ አማራ ሳይንት እዚህ ነው፣ አባይ ነው። እዚህ ቻካይ ነው የሚርመጠመጡት። አሁን አገዛዙ እዚህ ለአባይ ቆሌ ለቋቸው እሱ ወደዚህ አይመጣም። ተመልከቱ። እዚህኛው ጫፍ ላይ ምዕራብ ቤተ አማራ ጫፍ ላይ 100 አለቃ ማስረሻ ሰጤ ወደ ጎጃም የሚሄዱትን መኪናዎች ሲቀርጥን የከረመው መንግስት ፈቅዶለት ጫቱን ሴት እየቀረበለት ከወሎ ወደ ጎጃም የሚሄደውን እዚህኛው ጫፍ ላይ ሆኑ። በዛኛው ጫፍ ላይ ደግሞ እና አስረስ ይቀርጣሉ ወደ ወሎ የሚመጣው ከአንድ አይሱዙ 15,000 ብር፣ ከፍ ካለ መኪና 20,000 ብር፣ ከዛም ከዚህም ሲመጣ ይከፍላል። እነ ማስረሻ ሰጤ ጥግብ ካሉ በኋላ አላዋጣንም ብለው መንግስት ሄሊኮፕተር ልኮ አምጥቷቸው አረጋ ከበደ ጋር ተቃቅፎ ፎቶ ተነስቶ ያው የምታዩትን ሆኗል። ይሄ መረጃ የሚገኘው ከማን ያላችሁ እንደሆነ ቀን የሚጠብቁ ጓግተው ያሉ ጥያቄ የሚጠይቁትን እኮ በደብረ ጽሞና በተራራው ላይ ነው ጥይት ለቀው ገደል የሚሰዷቸው። ተዋጊው እኮ ሰራዊት እኮ አሁን ምንም መፈናፈኛ የለው፣ አዋጊ የለው፣ ምን የለው፣ ሞራሉን አዝግጠው እንዲበተን እንዲጠፋ ዋናው ታርጌታቸው ያ ስለሆነ ማለት ግን የሰበሰቡትን ገንዘብ የት ይበሉታል? ቤቲም ተርባለች። አሁን ቀርቷል። አንጥፌዋለሁ። ይሄ የሚበሉትን የሚጠጡትን የሚዘርፉትን አማራ አንጥፌዋለሁ። ይሄ እኮ ፕሮፌሰር ሀብታሙ የሚባለው እኮ ከአንተ ነጋ ነው ከማጋ ሲነጋገር እኮ ህዝቡ እየተጨፈጨፈ እኮ ነው ሲል ይጨፍጨፍ እኮ ነው ያለ። ህዝቡ ይጨፍጨፍ፣ ተጨፍጭፎ ነፃ እንወጣለን። ስለ ህዝብ ታስባለህ ወይ? እስካሁን እኮ ያላገቡ አሉ ስልጣን ለማግኘት ብለው ካሁን አስረስ አሸንፎ ነፃ ያወጣናል ብለው እኮ የተቀመጡ ሆዳም እንትኖች አሉ እኮ ለህዝቡ የማያስቡ ደንታ የሌላቸው። ይሄ በጣም ያስጠላል። ተመልከቱ። ጎጃም ነው። ስለዚህ አሁን ይሄኛውን የምትመለከቱት ፋኖችን ከየቦታው ያመጣሉ። አንዴ ድምፁን ያዘኝ። ፋኖችን ከየቦታው ያመጡና ከዛ እናስመርቃለን ይላሉ። ከዛ እነንትና ለሽንት ዞራሉ ይባላል። እነ ማርሸት እነማ ለሽንት ዞራሉ ይባላል። ከዛ ድሮኗ ትመጣና ታርጌት ነው አፈር ከድሜ ተመርጠው የሚመጡት ልጆች አማራዊ ስለ አማራዊነት የሚያውቁ ተዋጊዎች፣ እውነተኛ ነፃነት ፈላጊዎች ናቸው። ከየአሃዱ ከየክፍለ ጦሩ ሰብስበው አምጥተው አንድ ቦታ አከማችተው ለግድያ ይሰጧቸዋል። ጨካኞች። ከዛ በኋላ ስለ ተአምራት ያወራሉ። ለድንገት እኮ ነው ለሽንት ዞር ብለን በቃ ጨረሷቸው ምናምን ይላል። ጨረሷቸው ይላል። ጎጃም ለቅሶ ነው። ይኸው ከ5 እናቶች አንዷ ጥቁር ለብሳለች።
ከል ለብሳለች። ጥጋበኛው ግን መንገድ ዘግቶ መኪና ያዘልላል። 30 ሚሊዮን ብር 6 ሚሊዮን ብር ለሽምግልና ሄዶ ሽማግሌዎች ለጠየቁት እና እሺ ለተባሉት 3 ሚሊዮን ብር ድግስ እና ነገርየው ያስጠላል። ይሄ ነው ተብሎ ግን ከትግሉ ወደኋላ የሚባልበት ምክንያት የለም። መጋፈጥ ያስፈልጋል። የአማራ ልጆች አትቀባቡት። በሽታውን ያልተናገረ መድኃኒቱን አያገኝም። እኔ ደረቴን ነፍቼ የአማራን ትግል የምደግፈው ስቅቅ ሳይለኝ የምደግፈው መገደሉ፣ መዘረፉ፣ መታገቱን ልጆቹ ደርሰው ያስቆሙለታል ብዬ እንጂ ልጆቹ ነን የሚሉ የበግ ለምድ የለበሱ ተክሎች የተራቡ እባቦች ዘንዶ ሆነው ይበሉታል ብዬ አለ። ትክክል አይደለም። ትክክል ጠረጴዛ እኩል እንዲያስቀምጡት እንዲያወያዩት፣ እውነትም በድለው ነው ነበር፣ ገፍተነው ነበር፣ አማራ ሀገር የሰራ ነው፣ አማራ እንዲህ ያደረገ ነው ብለው እኩል እንዲነጋገሩ፣ በሀገር ባለቤትነት ጉዳይ እኩል እንዲወያዩ፣ ሁሌ አልቃሻ እንዳይሆን፣ ሁሌ ለማኝ እንዳይሆን ነው እንጂ የኔ ጩኸት እንደገና ደግሞ ራሳቸው ህዝባቸው ላይ ገብተው ህዝባቸውን ዘርፈው አስለቅሰው እንትን እንዲሉ አለ። በተጠና መልኩ ክልሉ ከትምህርት ነፃ ሆኗል፣ ከስራ ነፃ ሆኗል። ወጣቱ በሙሉ ስራ አጥ ሆኗል። ሲመጣ እዚህ ጀዝቦ ሴቱ ሴተኛ ዳሪ ነው፣ ወንዱ ደግሞ እየታፈሰ ወይ ወደ ጦርነት ይላካል ወይም ደግሞ እንደምታዩት ይንከራተታል። እዛ ደግሞ ፋኖ ውስጥ ደግሞ ዘመድ ጓደኛ ያለው ደግሞ አዲስ አበባ መጥቶ አርሰናል ተሸነፈ እያለ አርሰናል አሸነፈ እያለ ፍዳውን ይበላል። መኪና ላይ ረዳት የነበረ ሰው የባዬ ወንድማውን ባዬ የአስረስ ምክትል ማለት ነው። ባዬ ጠይቁት፣ የእሱ ወንድም የአውቶቡስ ረዳት ነበር። ዛሬ ግን እሱ የአንበሳ ጫማ አከፋፋይ ነው። ዛሬ ሀብታም ነው፣ ዲታ ነው። ከየት ነው ገንዘቡ የሚመጣው? ከየት ነው ገንዘቡ የሚመጣው? መጀመሪያ ድለላ ሞከረ፣ ላክ ይለዋል። ይደዋወላል እኮ ሄሎ ወንድም አለ ማቤት፣ ኧረ በእናትህ ትንሽ ሳንቲም አንሶኛል፣ እንደዚህ ልሞክር ነበረ፣ ባለፈው የላኩልህ እሱን እኮ እንደዚህ ያደረግኩት፣ ወይ እሺ እንግዲህ ልፈልግ ይላል። ሁለት መንገድ ነው ገንዘቡ የሚገኝ። አንደኛው እነዚህ እዛ ገንዘቡን የሚሰሩ ናቸው። እዚህ እንግሊዝ አለ ወይ አውሮፓ፣ አሜሪካ ምናምን ደግሞ ቡድን አለ። ከዛ እነዛ ዶላር ከላኩ እሰየው፣ ካላኩ ደግሞ ማን ነው ገንዘብ ያለው ይባላል። ማን ነው ገንዘብ ያለው? እገሌ። ኦኬ በቃ አግቱትና አምጡት ልጁን ምናምን። እሺ ይመጣል እና ልክፈል ምናምን ከየት አመጣለሁ? ክፈል በቃ ረብዛል ግንባር ነው የምንለቅበት። እንደገና ቤተሰብ አሜሪካ ደውሎ ምን አራጣ ተበድሮ ምን ተበድሮ ለዚህ ለፋኖ አለቆች መጥቶ እንኩ ብሎ ይሰጣል። ከዛ እነሱ ያንን ይቀበሉና ይደውልሃል፣ አቤት በቃ ልኬልሃለሁ እየቆጠብክ ተጠቀም እንጂ። እዚህ ከተማ ያለው ያኛው የገንዘብ ምንጭ የነዳጅ ጉድጓድ ነው ያለው እዛ የተቀመጠ። የሚለብሱት ልብስ ባዬ ደስታ ማለት ይሄ ነው። ባዬ ደስታ ማለት ይሄ ነው። ምንም ለካካ ማመዳም የነበረ ወንድሙ ነው እንግዲህ አሁን ዛሬ የሌለ ያለው ፓስተር ዳዊት ይኸው እንደምታዩት ነው። አባቱ ከአብይ አህመድ ጋር እዛ የሰንበት ጸሎት እያለ ይጸልያል። ፓስተሩ ራሱ የተመረጠው ለኢትዮጵያ ወንጌላውያን ማህበር ፕሬዚዳንትነት ነበረ፣ ለወጣቶቹ ሊግ አይቻልም ተብሎ ወደ ጫካ ሂድ ተብሎ ከዛ መጥቶ ይኸው እና አስረስን ተጠግቶ ሞዓ ተዋህዶ እያለ ኦርቶዶክሳውያንን ካህናት ያርዳል፣ ያሳርዳል፣ ያስጨፈጭፋል። ጥያቄ የጠየቁ ሰዎች ካሉ ይሳደዳሉ። እነ የኔታ ገብረ መድህንን የሚያክሉ ሰዎች እኮ አሳደው ዛሬ የት እንዳሉ አይታወቅም። እነ የኔታ ገብረ መድህን ስንት ሊቅ ነው የሞተው፣ ስንት ሊቅ ነው የተገደለው። ፓስተር ካሳሁን ከነ ዝናቡ ጋር፣ ፓስተር ዳዊት መሀሪ ደግሞ ከነ እዚህ ጋር ሆኑ። ከባድ ነው ያለው ነገር፣ በጣም ከባድ። በአሳምነው ጽጌ ደግሞ ይነገዳል። አሳምነው ጽጌ ይነገዳል። ዩኒፎርሙን ተመልከቱት። አጭበርባሪ ሁላ ጫን ብለህ ስትይዘው ደግሞ አፄ ቴዎድሮስ እኮ የቋሪት ሰው ነው ይላል። እዚህ ፎቶ ላይ ይነገዳል። እና የጎጃም ቆይታችን የጎጃም ውሏችን ይሄን ይመስላል። አሁን ወደ ጎንደር ነው የምንሄደው። ጎንደር ሄድና እዛ አንድ
2 ቀን 3 ቀን ቆይና እዛ በርዕሰ አንቀጽ እመጣላችኋለሁ። በነገራችን ላይ ጎንደር ነገሩ ከበረደ በኋላ እነዛኞቹ አልቀመስ ሲሉ የጎንደር አማሮቹ ሀብቴ ወልዴ ለብፁዕ አባታችን ለአቡነ ሉቃስ ሀሎ ብሎ ደውሎ ነበር። እባክዎትን አባታችን ያስታርቁ። ወያኔያዊ ጠባ ያለች ስትመታ ሽማግሌ ፍለጋ ትሄዳለች። ለዚህ የተዘጋጁ ደግሞ ሽማግሌዎች አሉ። እዚህ አውሮፓም አሜሪካም ቁጭ ያሉ ሽማግሌዎች አሉ። እባካችሁ ተስማሙ፣ እባካችሁ ምናምን የሚሉ ማለት ነው። እምቢ ስትል ሊያሳምጹብን ከዛ ብዙ አባታችን እባክዎት ቡራኬዎት ይድረሰን ከእንትና ጋር እንታረቅ ምናምን። እሳቸው ደግሞ እና የለም እንዴት ነው ባየን የሚያክል ኦርቶዶክሳዊ አማራ እንዴት ነው እናንተ እንደዚህ ልታደርጉ የቻላችሁ? አይቻልም፣ አልገባም ያሉት ብዙዎቻችሁ። እሳቸው ገብተዋል ምናምን ስትሉ እኔ በፍጹም እንጠይቃለን ያልኩት ለዚህ ነው። ሀብቴ ደውሎላቸዋል? አዎ። ጠይቋቸዋል? አዎ። እሳቸው